ነገር ግን ያሳለሙት የነበረው ሰላማዊ ህይወት በድንገት ወደ አስከፊ ጨለማ ተቀየረ። የቤተሰቡ ብርሃንና የቤቱ ምሰሶ የነበረችው የ56 ዓመቷ እናት በጭካኔ ተገደለች። ብለሲ የተወለደችው በፊሊፒንስ ሴቡ ሲቲ ሲሆን ከባለቤቷ አንቶኒዮ ጉቴንኮ ጋር የተገናኙትም እዚያው ነበር። የልጅነት ጓደኛሞች የነበሩ ሲሆን በአንድ ትምህርት ቤትም አብረው ተምረዋል። ለጥቂት ዓመታት ከተዋወቁ በኋላ ትዳር መስርተው 3 ልጆችንም ማለትም 2 ወንዶችንና 1 ሴትን አፍርተዋል። 2 boys and a girl. It was in 2004 that the family decided to live in Auckland. እንደ ኤሮፓያን አቆጣጠር በ2004 ወደ ኦክላንድ ኒውዚላንድ በመሄድ ኑሯቸውን እዚያው አደረጉ። ብለሲ በኒውዚላንድ ህይወት ደስተኛና እርካታ ያላት ሴት ነበረች። ባለቤቷ አንቶኒዮ የተረጋጋ ስራ ነበረው። ብዙ ጓደኞችንም አፍርተው ነበር። አንቶኒዮ ብለሲን ከምንም በላይ ይወዳት ነበር። ሁልጊዜም ከሁለታችን በላይ አንዱ ቀድሞ መሞት ካለበት እኔ ብቀድም ይሻላል ይላት ነበር። ብለሲ ለባለቤቷ የቤቱ ብርሃን፣ የህይወቱ ፍቅርና የቅርብ ጓደኛው ነበረች። በ2014 ግንቦት 24 ቀን ግን የጉቴንጎ ቤተሰብ ህይወት ለዘላለም ተቀየረ። ብለሲ በኢንሹራንስ ኩባንያ ውስጥ ስትሰራ የነበረ ሲሆን በዚያ ቀን ከስራ መልስ ወደ ቤት አልተመለሰችም።